ሚስ ዋተናቤ በቶኪዮ እንቅልፍ በማታውቀው ከተማ በሚያስደንቅ ሁኔታ የፋይናንሻል እድገት እየመጣ ነው። እድገቱም ከታላላቅ ድርጅቶች ውስጥ ሳይሆን ከተራ ሰዎች ቤት ነበር። ሚስ ዋተናቤ የሚባለው መጠሪያ በጃፓን ውስጥ መካከለኛ ኑሮ የሚኖሩ የቤት እመቤቶችን ለመወከል የሚያገለግል ስም ነው። ዋተናቤ ገንዘቧ ዝቅተኛ ወለድ መጠን ባላቸው የጃፓን ባንኮች በመቆጠቧ ገንዘቧ ዋጋ እያጣ እንደሆነ አስተዋለች። ስለዚህ አዲስ የኢንቨስትመንት ዘዴ መፍጠር ነበረባት። ሚስ ዋተናቤ የፎሬክስ ትሬድ ዓለም ውስጥ ለመግባት ተገደደች። በሂደትም አዲስ ነገር አገኘች፣ ኬሪ ትሬድ። ሚስ ዋተናቤ ዝቅተኛ ወለድ ተመን ያለው የጃፓን ዬን በመበደር ከፍተኛ ወለድ መጠን ያለው የአውስትራሊያ ዶላር በብድሩ በመግዛት ዶላሩን በአውስትራሊያ ባንኮች ውስጥ ሆኖ የሚያስገኘው ከፍተኛ ወለድ የእርሷ ትርፍ ነበር። ከ1 ሚሊዮን የሚበልጡ የጃፓን ሴቶች ይህን እንቅስቃሴ ተቀላቅለዋል። የወጥ ቤት የምግብ ጠረጴዛዎቻቸውን ወደ ንግድ ጠረጴዛነት በመቀየር የፋይናንስ አብዮት አስነሱ። እናም ሚስ ዋተናቤ በዓለም አቀፍ ፋይናንስ ገበያዎች ላይ ትልቅ ተጽዕኖ መፍጠር ቻለች።